የሰው ልጅ ነፍስ እንደሚፈላ ድስት ናት፣ ህይወት ደግሞ የትግል አውድማ። በዚህ ጩኸትና ግርግር ዓለም ውስጥ ታላቁ የቁርአን አንቀጽ እንዲህ ይልሃል፣ ወልካዚሚነ አልገይዝ ወልዓፊነ አን ናስ ወላሁ ዩሒቡል ሙሕሲኒን። ቁጣቸውንም የሚውጡና ለሰዎች ይቅርታ የሚያደርጉ የሚለው ቃል መለኮታዊ የህይወት ካርታን ይዞልን ይመጣል። ከሰዎች ጋር እንዴት መኖር እንደምችል ብቻ ሳይሆን ወደ ሰብአዊ የልዕልና ማማ እንዴት እንደምንወጣ የሚያሳይ ነው። ቀለል አድርጌ ላስረዳ አዚዝ ሐሰን። በቁርአን ውስጥ ከዝም የሚለው ቃል የተመረጠው በጥልቅ ጥበብ ነው። በቋንቋው ትርጉም የሞላ የውሃ አቅሟዳ እንዳይፈስ አጥብቆ ማሰር ማለት ነው። ውስጣዊ ቁጣ እንደ እሳተ ገሞራ ሊፈነዳ ሲል ከዝም እንደ ጠንካራ ልጓም ሆኖ ይዟል። ይህ ደረጃ የመቋቋም ደረጃ ነው። ማህበራዊ ትስስሮችን ሊያቃጥል የሚችል እሳትን ማጥፋት ፍም የመዋጥ ያህል ከባድ ግን ትልቅ ክብር ያለው ተግባር ነው። ሁለተኛው ደረጃ ይቅርታ ወይም አፉ ነው። ከቂም እስር ነፃ መውጣት። ቁጣን መግታት እስር ከሆነ ይቅርታ ደግሞ የነፍስ ነፃነት ነው። ቁጣን መግታት ብቻውን ልብ ውስጥ የሐዘን ወይም የቂም ዝቃጭ ሊተው ይችላል። ይቅርታ ግን መጥቶ ያንን ዝቃጭ ያጥበዋል። ይቅርታ ማለት የክስ መዝገቡን ዘግቶ በደለኛውን መልቀቅ ማለት ነው። ይህን የምታደርገው ለሱ ብለህ ሳይሆን አዚዝ ሐሰን ለራስህ ውስጣዊ ሰላም ስትል ነው። ይቅርታ ደካማነት ሳይሆን ካለፈው የስህተት እስረኝነት ነፃ የሚያወጣ የልብ ልዕልና ነው። አላህ እንዲህ ስለ አንቀጹ ይደመድመዋል፣ ወላሁ ዩሒቡል ሙሕሲኒን። ያ ሰላም ሰልም የገባው ነቃ ደንገጥ ያለ ሰው በቁጣ ነፋስ የማይወዘወዝ ይልቁንም በደረቀ መሬት ላይ አበባን የሚዘራ የነፍስ ባለቤት ነው። አዝ ኦልዌይስ አዚዝ ሐሰን ቪዲዮ ይሸረር ከዘደላል ኸይሪ ከፋይለ